የዓለም ብርሃን ፀሐይ ነው። እርግጡን ልንገርህ ያለነው ፈጣሪ በፈጠረው ዓለም ነው። ታዲያ በውስጧ ልንቆጥራቸው የማንችላቸው አስገራሚና ድንቅ ጥበባት አቤት ብለን የፈጣሪን ቸርነት ጥበቡን የምናደንቅበት ያልተሰሙ ያልታዩ ለሰው ልጆች የተሰጡ ተዘጋጅተው የነበሩ ውብ ነገሮች አሉ። እነዚህ 14ቱ በዓለም ላይ ከሚገኙ ድንቅ ከሚባሉ መካከል ናቸው። አለትን ብረትን ሁሉ የሚያቀልጥ አድማስ የሚባል የከበረ ድንጋይ ነው። ይህም ድንጋይ ጽኑ እጅግም ጠንካራ ድንጋይ ነው። ሕመምን የሚያስረሳ አንድ ሴት ምጥ በያዛት ጊዜ ናብሊስ የሚባል የደወል ድንጋይ ሲመታ ድምፁን በሰማች ጊዜ ያለምንም ሕመም ልጇን ትወልዳለች። የረከሰን ነገር ያነጻልና እልመቅሊጦስ የሚባል ስም ሰይሞት እጅግ አስገራሚ ድንጋይ አለ። ይህም ማዕድን ነው። አሜቴስጢኖስ፣ ኢያሰጲድ እና ሰርዲኖን እነዚህ ዕንቁዎች ለዓይን እጅግ የሚማርኩና ውብ ናቸው። ከሌሎችም ዕንቁዎች ሊወዳደራቸው የማይቻል ጥራት ያላቸው ነጭ፣ ጻዕዳ የሆኑ ክቡር ድንጋዮች ናቸው። አሜቴስጢኖስ ከሁለቱ በተለየ ሲያስተውሉት ልብን የሚስብ የሚያስደስት ነው። ከስራው አንጻርም ቀናተኛ ድንጋይ ነው ይባልለታል። ከድንጋዩ ውስጥ የሚገኝ በወርቅ የተጌጠና የተዋበ ዕንቁ ድንጋይ ነው። ይህም ክፋት ጥፋትም የማያገኘው ድንጋይ ነው። መልኩም ቀላ ያለ ነው። ይህ ዕንቁ ለፈለጉት አይነት ጌጥ የሚሆን ነው። ሌላው የሚያስገርመው ግን በነጭ ወርቅ ለብጠው ቢይዙት ሰው ሁሉ ይወድሃል። ዕንቁ ጥፋት ክፋትም የማያገኘው ዕንቁ ነውና። እነዚህ ለዓይን ደስ የሚያሰኙ የሰምፔር መልኩ ደግሞ እንደ ፍም የቀላና ልዩ ባህሪ ያለው ናቸው። እነዚህ አራቱ ድንጋዮች ጳዚዮን፣ ሰምፔር፣ ሶምና ክሪስቶሎቭ ይባላሉ። የከበረ የዕንቁ ድንጋይ ነው። ይህም ውስጡ እንጂ ላዩን ሲያዩት ድንጋይ የሚመስል ነው። ከዝሆን ጥርስ ጋርም በተገናኘ ጊዜ የሚያስገርም ጌጥ ይሆናል። ይህም ታዲያ ሰምፔር የተባለ ዕንቁ ነው። ጳዚዮን የተባለው ዕንቁ ጳጊዮን ተብሎም ይጠራል። የግዕዝ ፊደል የሆነችዋን ጳ ቢቀንሱት ጊዮን ይሆናል። ይህም መገኛውን አመላካች ይመስላል። ጊዮን በሚፈስበት ቦታዎች የሚገኝ የጠራ ቢጫ የወርቅ ድንጋይ ነው። የዚህ ዕንቁ አስገራሚ ነገሩ በእሳት ካላስነካው ድረስ በየጊዜው ክብደት እየጨመረ የሚመጣ ድንጋይ ነው። መረግድ የሚባል ኦደሬና ኤሙዳ የእነዚህ ደግሞ ይለያል። ንጹህ ዕንቁ ናቸው። መረግድ የሚባለው ግን እንደ ደወል የሚጮህ ድንጋይ ነው። አረንጓዴና ቡላ የመሰለ መልክ አለው። ልብ በሉ፣ የድንጋዩ ንጽህና ከፈጣሪ ጋር ያገናኛል። ማለትም ዕንቁውን እየመታ ጸልይ፣ እግዚአብሔር ጸሎትን ይሰማል። ድርቅ፣ ረሃብ፣ ቸነፈር በሀገር ቢያጋጥም ይህን እየመቱ ቢጸልዩ ሁሉ ረሃቡ፣ ችግሩ፣ ቸነፈሩ፣ በሽታውም ይጠፋል። ከእግዚአብሔር የተሰጣቸው የእነዚህ የድንጋዮች ኃይል ምስጢር ይህ ነው። ያለማወቅ ትልቁ ጥፋቱ ወይም ውጤቱ ስህተትን መስራት፣ ቸልተኝነትም ነው። የሰምፔር የሚባለው ማዕድን ባህሪው አላለቀም። ሰምፔር የሚባለው ከጥንካሬው የተነሳ እሳት የማያግለው የማይሰበር ክቡር የሆነ የዕንቁ ድንጋይ ነው። ልክ እንደ ጋለ ብረት እንደ እሳት ቀይ ነው። በትኩሱ ሲታይ የጋለ ይመስላል። በእሳት 3 ቀንና 3 ሌሊት አቆይተውት የወጣ ሳይሆን ከፈጣሪ የተቸረው ድንቅ ተፈጥሮ ነው እንጂ በቢጫ ወርቅ አያይዘው ቢይዙት ያስከብራል። ታዲያም የእነዚህ ሁሉ ማረጋገጫ የእግዚአብሔር ወዳጆች ቅዱሳኑ ምን እንደሚሉ እንመልከት። ኢትዮጵያዊው ጻድቅ አባ ጊዮርጊስ ዘጋስጫ አርጋኖን በተሰኘው ድርሰታቸው ላይ ከላይ ያየናቸውን የከበሩ ዕንቁዎች የዓለሙን ፈጣሪ በድንግልና የወለደች ቅድስት ድንግል ማርያምን በሰኞ ውዳሴ ማርያም ምስጋና ላይ በዕንቁ መስሎ ያመሰግናታል።